ከሃዲ ፍጥሮች የትንሳኤ ቀን ምነው ሙስሊም በሆነ እምሉበት ቀን ልንገራችሁ ዛሬ በአላህ ሱብሓነሁ ወተዓላ ፍቃድ ከሆነ ማለት ነው። ውስጣችሁ የበለጠ እንዲረጋጋ በዲናችሁ በእስልምና አልሐምዱሊላህ እስልምና አርጎ ለፈጠረን ጌታ እንድትሉ ማስረጃ ልስጣችሁ። የሰው ልጅ ሁሉ ከመቃብር ተቀስቅሶ ወደ ጌታው ሲነሳ ሁሉም የየስራው ሸሂድ ሆኖ እጁ ያበራ ራሱ ያበራ ሁሉ ብዙ ነገር የሚቀሰቅሱ በብዙ አይነት የሚቀሰቅሱ ሰዎች አሉ። ሙጅሪሞች ግን እሳትን ለብሶ ነው የሚቀሰቀሱት። ከመቃብራቸው ሲወጡ ሲታዩት ልብስ ነው የሚቀጣጠል እሳት ነው። አይናቸው አዝረቅ ነው። በጭንቅላታቸው ነው የሚነዱት። ከሃዲያን እነዚህ ህዝቦች የጀነቱ ጀነት ከሄደ ሁሉ ሲቀር እነዚህ ይቀራሉ። ከሃዲያን አንዱ የኢትዮጵያ ክርስቲያን ነው። ከሃዲ በረሱል የተካበደ ከአላህ ውጭ ምንም ያመለከ ሰው ነብይም ያመልክ ምንም ያመለከ ሰው ምንድነው? ከሃዲ ነው። በእስልምና በረሱል የተካበደ በቁርአን የተካበደ ከሃዲ ነው። የኢትዮጵያ ክርስቲያን፣ የሩሙ ክርስቲያን፣ የእስራኤል ይሁዲ፣ የሂንዱ በአላህ ሲያጋራ የነበረ ሁላ ወደ ጌታ አላህ ሱብሓነሁ ወተዓላ ይመጣና ያ ረቢ አንተ ጌታዬ ለምንድነው እንደዚህ እሳትን አልብሳ አይኔን ሰማያዊ አርጋ የቀሰቀስከኝ? ለምን እንደ ሙስሊሞች እጃቸው ያበራ ለምን እንደነሱ አርግታ አልቀሰቀስከኝም ብሎ አላህ ሱብሓነሁ ወተዓላ አስኩዌሽን ያደርጋሉ። አላህ መልስ ይሰጣል። ያ አብዲ አንተ ባሪያዬ ማረሰልቱ ሊክ ረሱል ሙሐመድን አላህ ኩልህ መላእክት ቃለ ነአም ረሰልተ ማነዘልቱ ሊክ ቁርአን የተባለ የፈጣሪ አላህን ቃል አላህ ኩልህም ሰይጣን ለናንተ አድውና አላልኩም? ቃለ ነአም ቢለሃል። ቁርአኑ ካላ አይሆንም ብለ ዋሽህበት። ሙሐመድም የአላህ መልእክተኛ አይደለም ብለ ዋሽ። ያን በመርሳት አንተም ተረስተሃል። ዝም በል። እናንተ መላእክቶች ንዷቸው ለተቀጣጠለችው እሳት ሱመ ላ የሙቱ ፊሃ ወላ የህያ በውስጧ አይሞቱም ሀይ አይሆኑም። ወቃሉ ላ ተንፍሩ ፊል ሐር ቁል ናሩ ጀሃነም አሸዱ ሐራ ጀሃነምን አትፍሯት ምንዋ ያስፈራ በጣም የምትቀጣጠል። አንዴ ጅብሪል አለይሂ ሰላም ወደ ረሱል መጣና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪል እስከ ጀሃነም እስከ ንገረኝ ምናምን ብሎ ሲሉ ሲጠይቁት ያ ሙሐመድ ጀሃነም ምንዋ ያስከፋ አላህ ሱብሓነሁ ወተዓላ ለብዙ ሺህ ዓመት አቀጣጠላት። ወላሂ አለ ጅብሪል አንድ የመርፌ ቀዳዳ ያህል ብትከፈት በመሬት ላይ ህይወት ያለው ነገር ምንም ባልቀረ ነበር። የመርፌ ቀዳዳ መዳበራ መርፌ ስትገቡት እንዴት ነው እንትሚለው? ያን ያህል ብትከፈት በመሬት ላይ ህይወት ያለው ነገር አንድ ነገር ባልቀረ ነበር። እነዚህ ገብቶ በውስጣቸው ካሊዲና አበዳ በውስጧ ዘውታሪዎች ለትሪሊየን ቁጥር በሌለው አመት ሚስት ከባሉ ከልጆቹ ከሁሉ ዘመን በቃ ጀነትም ግባ ዘውታሪና የጀሃነም ግባ ዘውታሪና ዘውታሪዎች ካሊዲና መቼም አይሞቱም። በውስጧ ዘውታሪዎች ናቸው እነዚህ ከሃዲያን። እነለዚነ አመኑ እነዚህ ያመኑት በመልእክተኛው በረሱል ያመኑት ይሄ የአላህ ቃል ነው፣ ቁርአን ነው። ውዱ ነቢያችን የወደደ ሐዲሳቸውን በትክክል ያዳመጠ እነሱን መንገድ በነሱ ያላሻረከ እነዚያ ጀነትን ገብቶ ይስተናገዳሉ። በመላእክቶች ገብቶ በመላእክቶች በዚህ የሚበላ የሚጠጣ ተዘጋጅቶላቸው በመላእክቶች ገብቶ ይስተናገዳሉ። አደም አለይሂ ሰላም የኑህን እጅ ይዞ ኑህ አለይሂ ሰላም የኢብራሂም የነቢያቶችን አባት ይዞ ኢብራሂም የሙሳ አለይሂ ሰላምን እጅ ይዞ ሙሳ አለይሂ ሰላም የነቢዩላህ ኢሳ አለይሂ ሰላምን እጅ ይዞ የኢየሱስ አለይሂ ሰላም እጅ ይዞ ነቢዩላህ ኢሳ አለይሂ ሰላም የውዱ ነቢያችን ረሱል ሰለላሁ ዐለይሂ ወሰለም እጅ ይዞ ህዝቦቻቸውን ይዞ ወደ ጀነት ገብቶ ተስተናጋጆች ይሆናሉ። በነቢይነታቸው ያመነ ላ ኢላሃ ኢላላህ ሙሐመድ ረሱልላህ ያለ ሙሐመድ ሳይላክ በፊት ላ ኢላሃ ኢላላህ ኢሳ ረሱልላህ ያመነ ላ ኢላሃ ኢላላህ ሙሳ ረሱልላህ ከአላህ ውጭ የሚመለክ አምላክ የለም ሙሳም የአላህ መልእክተኛ የሆነ ሙስሊም የሆነ ሁላቸውም ገብቶ ጀነት ገብቶ ተስተናጋጆች ናቸው። እነዚህ ጻጉራቸው እንዲህ ያረጉ ያ ወይለና ምነው ሙስሊም በሆነ ያለቃቀሱ ይገባውታል። ተነዱ ዝም በሉ ይፈሩ ግቡላቸው አላህ Subhanahu Wa Ta'ala ገብቶ ዘውታሪዎች ናቸው። አላህ Subhanahu Wa Ta'ala አንድ ፍየል የቀሰቀሳትና ቀንድ ሳይኖራት ጊዜ በዱንያ ያመጣችውን ፍየል የቀሰቀሳትና ቀንደዋን
አሁን ቀንድ ሰጣትና ውጋ ትላታል። ፍየሏ ወቅታ ትሞታለች። ቱራብ ነው የሚሆን። እንስሳዎች ጀነት ጀሃነም የሚባል ነገር የለም። ቱራብ ተመልሶ እንትኑ አፈር ይሆናሉ። ምነውሳ እንደዚች እንስሳ ምነው አፈር በሆነ ብሎ ይጸጸታሉ። አሁንም ቢሆን ወገኖቻችን ወላሂ ለአዚም ሙስሊም ሳትሆኑ እንዳትሞቱ። ወላሂ አልሐምዱሊላህ ረቢል ዓለሚን ሙስሊም አድርጎ ለፈጠረኝ አላህ ሱብሓነሁ ወተዓላ ምስጋና ይግባው። አልሐምዱሊላህ ይበሉ እና ሰምቶ በሚደመጥ ሰው አላህ አድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።